መኪና ከውጭ ሀገር ሲመጣ ሮሮ ካርጎ በሚባሉ በእነዚህ መርከቦች የሚጫን ሲሆን ሮሮ ማለት ሮሎን ሮሎፍ እንደማለት ነው። ሮሮ ጭነቶች ከትንሽ የቤት መኪኖች ጀምሮ ከፍተኛ መጠን ያላቸው ተሽከርካሪዎችን ያጠቃልላል። ሮሮ ጫይ መርከቦች ደግሞ በፍጥነት በብቃትና በደህንነት ተሽከርካሪውን ከወደብ ወደ መርከብ እንዲጫኑ የሚረዱ በባህር ዳርቻ ላይ የሚዘረጋ የመርከብ ተንሸራታች በር አላቸው። እንደምታዩት መኪኖቹ በሮሮ መርከብ ተጭነው ከተራገፉ በኋላ እንደገና በተሽከርካሪ ማጓጓዣ ካር ኬሪየርስ ወይም ደግሞ በተለምዶ በሺኔ ይጫኑና ሮሮ እቃዎች ብቻ ወደሚስተናገዱበት የገላን ወደብ ተርሚናል ተሽከርካሪዎቹን ያስገቧቸዋል። ከዛም የጉምሩክና የቀረጥ ስራዎችን አጠናቀው መኪኖቹ ለገበያ ይቀርባሉ። ታዲያ አዲስ መኪና ስትገዙ መኪናችሁ ላይ ቢኖር ከሚመከሩ ነገሮች አንዱ ጂፒኤስ ትራከር ሲሆን መኪናው ሞተር ከየትም ሆናችሁ በስልካችሁ ብቻ መቆለፍ እንዲሁም ማጥፋት ያስችላችኋል። ይህም መኪናችሁን ኤኒታይም ኤኒዌር ማስቆም ትችላላችሁ ማለት ነው። በተጨማሪ እናንተ በስልካችሁ የቆለፋችሁትን መኪናችሁን ሌባ በተመሳሳይ ቁልፍ ሊሆን ይችላል፣ ሪሞት ሊሆን ይችላል፣ መኪናውን ለማስነሳት ቢሞክር አይነሳለትም። ግዴታ እንዲነሳ የእናንተ ስልክና ፓስዋርድ ያስፈልጋል። ታዲያ ይህንን ቴክኖሎጂ ለማስገጠም ከፈልጋችሁ በ0944 15 15 44 ላይ ይደውሉልኝ። ስልኬ ቢዚ ከሆነባችሁ ደጋግማችሁ ደውሉልኝ። ከመኪና ጋር ተያያዥነት ያላቸው ወሳኝና አሪፍ መረጃዎችን ለማግኘት ቤተሰብ ይሁኑ።